ብርሃን ደመቀ እባላለሁ። ገንዘብ ያዥ ነኝ። የአውራምባ ማህበረሰብ ህፃናት ገና ከልጅነታቸው በእግራቸው ቆመው መሄድ ከጀመሩ አንስቶ የመዋለ ህፃናት ትምህርት ይማራሉ። ይህን ትምህርት ያዘጋጀው ማህበረሰቡ ነው እና ይህን ነገር ሲያዘጋጅ ህፃናት ገና በለጋ ህይወታቸው የስነ ምግባርን ምንነት ተምረው እንዲሄዱ የማህበረሰቡን አስተሳሰብ ገና ከልጅነታቸው ተምረው እንዲሄዱ ለማድረግ የተዘጋጀ ሲሆን በዚህ የመዋለ ህፃናት ትምህርት ህፃናት ስነ ምግባርን ይማራሉ። ከዛው በተጨማሪ ደግሞ መሰረታዊ ትምህርትንም አብረው ይማራሉ እና እኛም እንግዲህ በዚሁ መንገድ ያለፍን የዚሁ የማህበረሰብ ታዳጊ ልጆች ነበርን እና በዚህ ትምህርት ስናልፍ ስነ ምግባር እንማራለን። እንዲሁም ደግሞ በተጨማሪ የማህበረሰቡን አስተሳሰብ በልጅነታችን ይዘን እንድናድግ ያደርገናል። እናም ደግሞ ከፍ ብለንም ወደ መሰረታዊ ትምህርት ስንቀላቀል ንቁ ተሳትፎ እንዲኖረን የተሻለ ውጤት እንዲኖረን የሚያደርግ ቀጥለም ወደ ዩኒቨርሲቲ ስንሄድም ዩኒቨርሲቲ ላይም የነቃ ተሳትፎ እንድናደርግ ራሳችን በትክክል እንድንገልጽ ማህበረሰባችን በደንብ እንድናስተዋውቅ የሚያግዝ የመዋለ ህፃናት ትምህርትን ገና በልጅነታችን ወስደናል እና ይሄው ያንን ብለንም ተመልሰን አሁን ማህበረሰባችን እያገለገልን እንገኛለን። ይህ የመዋለ ህፃናት ትምህርት ዋነኛ ዓላማው ህፃናት በስነ ምግባራቸው ታንጸው እንዲያርጉ ለማድረግ ሲሆን ይህም መልካም አነጋገርና መልካም አሰራርን ለማጎልበት መጥፎ አሰራርና መጥፎ አነጋገርን ደግሞ ገና ከልጅነታቸው ጥለዋቸው እንዲያርጉ የሰውን ምንነት እንዲያውቁ ሰውን እንዲያከብሩ እንዲሁም ደግሞ በልጅነታቸው አንስተው ጠንካራ የሥራ ባህል እንዲኖራቸው ራሳቸውን ከፍ አድርገው አጉልተው ለማሳየት እንዲያግዛቸው የሚያደርግ የመዋለ ህፃናት ትምህርትን ገና በልጅነታቸው ጀምሮ ይወስዳሉ። በዚህ የመዋለ ህፃናት ትምህርት ቤት ማለፋችን ለኛ ብዙ ነገር አስገኝቶናል። ይሄም አንድም ማህበረሰቡን በደንብ እንድናስተዋውቅ ለራሳችንም ደግሞ የሰው ልጅ ክብር ኑሮት ሰውን አክብረን እንድንኖር መልካም አሰራርና መልካም አነጋገር እንድንይዝ መጥፎ አሰራርና መጥፎ አነጋገር እንድናስወግድ ረድቶናል። በሌላ በኩል ደግሞ ከሌሎች ማህበረሰብ ጋር ተቀላቅለን ማህበረሰባችን የበለጠ እንድናስተዋውቅ ማህበረሰቡን ሌሎች ሰዎች መተው እንዲያዩት የቻልነውን እንድናረግ አግዞናል። በሌላ በኩል ደግሞ በትምህርታችንም ንቁ የሆነ ተሳትፎ እንዲኖረን ገና ከልጅነታችን አንስተን ስለተማርን ንቁ የሆነ ተሳትፎ እንዲኖረን አድርጓል። አሁንም ከጨረስን በኋላም ደግሞ ትምህርት ከጨረስን በኋላ ማህበረሰባችን መተን እንድናገለግል አስችሎናል። እነሱ ሳይማሩ ያስተማሩ ወላጆቻችንን ተመልሰን እንድናገለግላቸው አስችሎናል።